አሁን አይደለም ቪዲዮ አልሰራም ከዚህ በኋላ ምንም ነገር አላደርግም የሚያስብል ነገር የለም። የትኛውም ነገር የሚፈጠሩ ነገሮች በጋራ ምን መልሳቸው ነገሮች ናቸው። ምንም ማድረግ ትችላለች። በዚህ ልክ የሚያደርግሽ ነገር የለም ነው እያልኩሽ ያለሁት። ቤትሽ አይደለም አልችልም፣ በቃ እኔ መስራት አልችልም። ምክንያቱም ልናቆም አይደለም የጀመርነው ገብቶሻል። እሷ እስካላረፈች ድረስ አርፋ እስካልተቀመጠች ድረስ ወር ደግሞ የሰውን ህይወት መበጥበጧን እስካላቆመች ድረስ እኛ ልናቆም አይደለም። ለምን በቃ እሷ ማጣት አልፈልግም። አሁንም ቢሆን እናቴ ማጣት አልፈልግም እና አሁንም ቢሆን በቪዲዮ የመጣ አይደል እኔ እንደዚህ እናቴ እንድትሳቀቅ እናቴ ስጋት ውስጥ እንድትገባ ያደረኩኝ። ስለዚህ አሁንም እኔ መስራት አልችልም። ሰላም ቤተሰቦች እንዴት ናችሁ? እኛ አለን ደህና ነን፣ እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። እንግዲህ ሰሞኑን ያው እየተፈጠሩ ያሉ ነገሮችም የተፈጠሩትም ነገሮችም ሁሉንም ነገሮች ሊዱም ቤቲም ጋር ከቤቲም አንደበት ከሊዱም ሰምታችኋል ብዬ አስባለሁና በጣም ብዙ ነገሮች ናቸው የተፈጠሩት። በዚህ 5 ቀን ውስጥ በጣም ብዙ ነገር ተፈጥሯል። ልጅቷ የሄደችበት ርቀት በጣም በሰፊው ሄዳ ነበረ። ልደትንም ያው ቪዲዮ ላይ ስታወራ እንደሰማችኋት ቪዲዮዋን እስከ ማስጠፋት ደርሰዋል ሁላ። በጣም ብዙ ነገር ነው የተደረገው። በዛ ላይ ቤቲን ስንፈልጋት ያው መጀመሪያ ላይ ቪዲዮ እንዳያችሁት በጣም ብዙ ነገሮች ነበር እያወራችን የነበረው። ሲቀጥል ብዙ ፋይሎችን ለማውጣት ማለት እዩን እውነታውን ለማውጣት ውሸቷ እንደሆነ ለማሳወቅ በጣም ብዙ ነገር ስንጥር ነበረ። በጣም ብዙ ነገሮችን ስንሞክር ነበረ። ግን ያው ሳናስበው ልጅቷም ያው የሄደችብን ርቀት ሳይገባን በረጅም ሄዳብን ነበረ። ቪዲዮ ስታስጠፋም ነበር። እዩ ጋም ቪዲዮ ላይ እንዳያችሁት በጣም ስትፎክርባት ነበር። በጣም ብዙ ነገር አድርጋታለች። ኢቭን ከዛ በፊትኛ እሷን ለማግኘት ኦሬዲ እውነታዎችንም የምናውቀው ያሉት ሁሉም ነገሮች ፋይሎች የተለያዩ ነገሮችን ማግኘት የምንችለው ከቤቲ ነው ማለት እሷን ስናገኛት ነውና እሷን ሁላ ለማግኘት ስንሞክር በቃ ሁላ ስልክ አታነሳለንም፣ ቴክስትም አትመልስም፣ ማግኘት አልፈልግም፣ ማንንም ማግኘት አልፈልግም ነበር ስትለን የነበረው ሁላ። ቪዲዮ ሁላ ወጣ መስራቷ ለኔ ያስገርሞኛልና ይሄ ነገር እንዴት ነው በቃ ሁላ ቪዲዮን ሰርታ ካየውኝ በኋላ ነው ጨቅጭቂያት ነዝንዣት ምናምን ነገር ለምንድነው ቤተሻ ስልካችንን ማታነሹ ለምንድነው ቴክስታችንን ማትመልሹ ምናምን ብያት ነዝንዣት ነው ዛሬ እንግዲህ ከቪዲዮ በኋላ ነው። ከዛ በፊት በጣም ስንጨቀጭቃት ነበር እኔም ሊዱም። ግን ከቪዲዮ በኋላ በመከራ አሳመኛት እባክሽን አንዴ እንኳን ላግኝሽና ላውራሽ ብያት ነውና ዛሬ ቤቲን ጠርቻታለሁ። ሲቀጥልም ደግሞ ይሄ የሚቆም ነገር አይደለም። እኛ በዚህ በፉከራ ምናምን ቪዲዮ በማስጠፋት ኤኒቲንግ ቤትኛውም ነገር የምንቆም አይነት ፐርሰኖች አይደለም። በምትፈልጊው መንገድ መምጣት ትችያለሽ፣ ባሰኘሽ መንገድ መምጣት ትችያለሽ። አይደለም ይሄ ጥቃቅን ማስፈራራት ምናምን ከሚሉ ነገሮች ውጪ ማለት ነው። እና ቤትሻን ጠርቻታለሁ። ያው ለምን እንደጠፋች እስከዛሬ ድረስ ለምንስ ከዚህ በኋላ ቪዲዮ ላይ መምጣት እንዳልፈለገች በደንብ ጠይቃታለሁ። ትመጣለች፣ ጠብቂያታለሁ። ያው ሴቶች እንግዲህ ቶሎ ብዙ ጊዜ አትመጡም። ያ ታረፍዳላችሁ፣ የማርፈድ አባዜ ያለባችሁና እርግጠኝነት ትደርሳለች። ትንሽ ቆየች። ያው እንጠብቃት፣ መታገስ ግዴታችን ስለሆነ እና ምንም የሚገድበን ነገር የለም። ኤኒቲንግ እዩ የፈለግሽውን ነገር ብታደርጊ እንደፈለግሽ ብትሄጂ ደስ ያለሽን ነገር ማድረግ ትችያለሽ። አንቆምም። በቃ አሁንም ይሄን ያህል እንኳን እንትን ያልነው ይሄን ያህል እንኳን የቆየ ነው ቪዲዮን በመጥፋቱ እሷም ስልክ አላነሳ በማለቷ ነው። ቤትሻ መታለች። ቤቲ እንዴት ነሽ? ሰላም ነው አለን ሁሉ ሰላም አለን። ካሜራ ይዣለሁ። እስቲ ሰላም በይልኝ ቤተሰብ። ሰላም ቤተሰብ እንዴት ናችሁ? አለን ደህና ናቸው። ወደዚህ ነው ፀሐይ
እንግዲህ ቤተሰብ መታለች። ያው ብዙ አስቆይተሽናል በነገራችን ላይ ብዙ ጠብቅ ያለው ያው የሴቶች ባህሪ ነው ብለን ነው እንጂ ጠብቄሻለሁ። በተፈለግሽበት ሰዓት አልመጣሽም። እንግዲህ ፊትሽም ደባብሮታል። ምንም ደስ የሚል ፊት ይዘሽ አይደለም የመጣሽው። እንግዲህ ከዚህ በፊት በጣም ብዙ ጊዜ ቴክስት አድርግልሻለሁ። በጣም ብዙ ጊዜ ሰንደውልልሽ ነበር። ቼክም ልታደርጊን አልቻልሽም። ግን በመጨረሻ ያው ቪዲዮ ላይ ወጥተሽ አይተንሻል። እግዚአብሔር ይመስገን ቪዲዮውን ሰርተሽ አይተናል። ግን ብቻ ዛሬም እኔ አክብረሽኝ አንዴ እንኳን ላናግርሽ ስለፈቀድሽልኝ በጣም ነው ማመሰግነው እና ለቤተሰብ ማለት ለቤተሰብ ግልጽ ማድረግ ያለብሽ ነገር ስላለም ጭምር ነው ዛሬ ይዤሽ የመጣሁትና ማለት ሁለት ነገር ነው። አንደኛው ነገር እንደዚህ ያደረገሽ ነገር ምንድነው? ሲቀጥል ደግሞ እኛ ልንጀምር አላቆምንም ማለት ይሄንን ነገር እውነታ ለማውጣት ማለት እውነት በነገራችን ላይ ተደብቆ አይቀርም ማለት እኛም ባናወጣው እኛም እንኳን እንትን ለማለት ባንሞክር እውነት ተደብቆ አይቀርም። የሆነ ሰዓት ላይ መውጣቱ አይቀርም። ያን በዛ ልክ እንድትሆን ያደረገሽ ምንድነው? እውነትን ለመደበቅ በዛ ልክ ያደረገሽ ነገር ምንድነው? ያን ሁሉ ነገር የሆንሽው ነው ጥያቄ። ግልጽ አድርግልኝ እስቲ። እኔ ያው እንዳያችሁትም መጀመሪያ ላይ እንደዚህ ብያን ነበር የመጣሁት። ገብቶሃል አይደል? በመጀመሪያ ደረጃ እንደዚህ አይነት ደረጃ ላይ ትደርሳለች ብዬ አላሰብኩኝም ነበር። ሲቀጥል እሷ የሰው ህይወት ማበላሻቷ ማለት የሰው ህይወት እያበላሸች አሁንም እኔን ማስደብደብ፣ እኔ ላይ መዛት፣ ብዙ ነገር እኔ ላይ ያደረገች ነው እቺ ልጅ እና ቪዲዮ መስራት እንደሌለብኝ አመንኩኝ በራሴ። ምክንያቱም መኖር እፈልጋለሁ። መኖር ስለምፈልግ ለእናቴ መኖር ስለምፈልግ ቪዲዮ አለመስራት ለራሴ ወሰንኩኝ። በቃ አሰብኩበት። መስራት እንደሌለብኝ አሰብኩኝ እና አንተንም ያገኘሁት በቃ እንዳላስደብርክ ብዬ ነው። ገብቶሃል? ስትደውልልኝም ያላነሳውልክ ቴክስትም ብዙ አይቼዋለሁ፣ ግን በጣም ደብሮኛል። ስልክ አብረክ እየበላክ አብረክ ጠጥተህ ብዙ ነገር ያሳለፍከው ጓደኛህን እንደዚህ ሲያደርግ በጣም ከባድ ነው። ገብቶሃል አይደል? እና ቤተሰብ ለዛ ነው እኔ ከፍቶኛል፣ በጣም ከፍቶኛል። እና በዚህ ቪዲዮ እኔ ገባለሁ ብዬ አላሰብኩኝም። ማለት የምናገረውም ነገር አላውቅም። በቃ በጣም ከፍቶኛል። ከማልጠብቀው ሰው እንደዚህ ስለተደረኩኝ እኔ እንጃ፣ በቃ እኔ እንጃ አላውቅም። አይ በነገራችን ላይ ቤትሽ አሁን የምታወራቸው ነገሮች እኔም በሆን የማደርገው ነገር ነው ማለት ከማጠብቂው ሰው የማጠብቂው ነገር ስትደረጊ በጣም ይከፋል፣ በጣም ታዝኛለሽ እና ብዙ ነገሮች ልትወስኚ ትችያለሽ። ግን እኛ ደግሞ ያንን ነገር ልናቆም አይደለም የጀመርነው። ገብቶሻል? እሷ እስካላረፈች ድረስ አርፋ እስካልተቀመጠች ድረስ ወር ደግሞ የሰውን ህይወት መበጥበጧን እስካላቆመች ድረስ እኛ ልናቆም አይደለም የጀመርነው አይደል? በነገራችን ላይ ያን ነገር የጀመርነው እኮ ለሷም ትምህርት እንዲሆናት ነው። ሲቀጥል ደግሞ በሰው ህይወት መግባት እንደሌለባት ነው ለመንገርም ጭምር ነው አይደለ? አይ ካለች ግን ብዙ ነገሮች አሉ በቃ ምክንያቱም በተለያዩ ነገሮች አሉ። እነዛ ነገሮች እሷ ልታስቆመን አትችልም በየትኛው ሚንስ። ያኔም ደግሞ አንቺ እኔ ሊዱ ስንገናኝ በጣም ብዙ ነገር አውርተናል። በዚህ ልክ የሚቆም ነገር አይደለም ያወራነው። ገብቶሻል አይደል? አሁንም ቢሆን እዩ ያንን ነገሮች ማቆም ካልቻለች የሰው ህይወት መበጥበጥ ካልቻለች አይደለም አንቺን በማስፈራራት በመፎከር ቪዲዮ በማስጠፋት ምናምን የፈለገችው ነገር ብታመጣ ልናቆም አንችልም። እሱ እኮ ማለት በቃ እሱ ችግር የለውም። ግን አሁንም ቢሆን ማለት ነው ልንቀጥል የምንችለው የእነሱን ህይወት መበጥበጧን ስታቆም ቢሆን እኔ የምመጣበት ነገር የለም። ገብቷችኋል አይደለ? እናቴ ሰቀቀን ውስጥ እየገባች ነው። አሁንም ቢሆን በቃ ሰው እየመጣ በር እያንኳኳ ማን ነው? እሷ እየሰጋች ነው፣ ለኔ እየሰጋችልኝ ነው። እኔ ደግሞ በተቃራኒ ለሷ ነው የምሰጋላት። ለምን በቃ እሷን ማጣት አልፈልግም። አሁንም ቢሆን እናቴን ማጣት አልፈልግም እና አሁንም ቢሆን በቪዲዮ የመጣ አይደል እኔ እንደዚህ እናቴ እንድትሳቀቅ እናቴ ስጋት ውስጥ እንድትገባ ያደረኩኝ። ስለዚህ አሁንም እኔ መስራት አልችልም። ይቅርታ አድርግልኝና በቃ
አንዳንዴ ሰው እውነት እያወራ የሚገደልበት ነገር ብቻ ከባድ ነው። እኔ እንደዚህ ብዬ ባላብራራልህም መጀመሪያ ላይ የለቀኩትን ቪዲዮ አይተኸዋል እና እዛ ላይ ስላየኸው እኔ መስራት እንደማልችል ነው የነገርኳቸው። አሁን ቤተሰብ ቢሆን ለምን በቃ ስጋት ውስጥ አስገብታኛለች። እኔን ብቻ ሳይሆን እናቴንም ስጋት ውስጥ ገብታለች። በር በተንኳኳ ቁጥር ማን ነው እያለች እሷ ስጋት ውስጥ እየገባች ስለሆነ እኔ አልፈልግም። በቃ እኔ መኖር እፈልጋለሁ። በእርግጥ ልክ ነሽ። አሁን ቤትሻ መጀመሪያም እንኳን እኛን ቴክስት ስናደርግልሽ ስንደውልልሽ ብትመልሽ ኖሮ ነገሮች በዚህ ልክ አይሄዱም ነበር። ምክንያቱም የሆኑ ነገሮችን እኛ አድርገን ብናስደነግጣት ኖሮ አንቺንም ለማስፈራራት በዛ ልክ ለመዳፈርም አትሞክርም ነበር። ገብቶሻል? አንቺ ደግሞ ሲቀጥል መስራት አልፈልግም ከዚህ በኋላ ምናምን የምትይበት ምክንያት የለም። እሷ ልታስቆመን አትችልም ነው በቃ የኔ አማርኛ። ምንም ነገር ከማድረግ እሷ ከድርጊቶቿ ካልተቆጠበች ምንም ነገር ለማድረግ እኛ የሚገድበን ነገር የለም። እኔ አሁን ልትመልሰን አትችልም ነው ያልኩሽ ያለው ቤትሽ። እኔ አሁንም ቢሆን ቪዲዮ ልሰራ አልችልም። ገብቶሃል? ምንም ብትለኝ ቪዲዮ ልሰራ አልችልም። በቃ ምንም አይነት ሚስጥር ማውጣት አልፈልግም። እኔ እና እሷ ብዙ ሚስጥሮች አሉን። አሁንም እሷ እየዛተችብኝ ነው፣ እያስፈራራችኝ ነው። ይሄንን ነገር እንዳለም ሆኖ እኔ በቃ ከዚህ በኋላ ይብቃኝ። እኔ ሚስጥር ላወጣልህ አልችልም። እየነገርኩሽ እኮ ነው ቤትሻ። ይሄ እኮ ቪዲዮ አልሰራም ሚስጥር አላወጣም ምናምን የሚያስብል ነገር ምንም ምክንያት የለም። በቃ የትኛውም ነገር የሚመጡት ነገሮች በጋራ እንጋፈጣቸዋለን እንዴ። ምንም ያስቆመን ነገር የለም ነው የኔ አማርኛ ቤትሻ። አሁን አይደለም ቪዲዮ አልሰራም ከዚህ በኋላ ምንም ነገር አላደርግም የሚያስብል ነገር የለም። የትኛውም ነገር የሚፈጠሩ ነገሮች በጋራ ምን መልሳቸው ነገሮች ናቸው። ምንም ማድረግ ትችላለች። በዚህ ልክ የሚያደርግሽ ነገር የለም ነው እያልኩሽ ያለሁት ቤትሻ። አይደለም አልችልም። በቃ እኔ መስራት አልችልም። ምክንያቱም ቤተሰቦች አደጋ ላይ መጣል አልችልም። በቃ አሁንም ቢሆን እኔም በሰላም መኖር እችላለሁ። እሷ እናቴንም በሰላም መኖር እኔ እንዲኖርልኝ ነው የምፈልገው። እናቴ ገብቷል አይደለ? ቤተሰቦቼ እንዲኖርልኝ እፈልጋለሁ። በቃ አሁንም ቢሆን አልችልም፣ መስራት አልችልም። ተረዱ። በዚህ ልክ አይደለም አንዴ፣ በዚህ ልክ አልሰራም አልችልም በቃ የምትይበት ልክ አይደለም። በቃ አልችልም ማለት አይገባችሁም? እኔ አልሰራም። በቃ ከዚህ በኋላ ቪዲዮ የሚባል ነገር አልሰራም፣ አልችልም። በቃ ነግሬያለሁ እንዴ። ቤተሰብ እንግዲህ የልጅቷ ብቻ አላቅም ማለት እኔ በቃ የምሬን ነው ምነግራችሁ። በዚህ ልክ ምን እንዳስፈራት ባላቅም ምንም ወደ ኋላ የምንለው ነገር የለም። አሁን ስሜታዊ ሆና ስለሆነችም ጭምር ነው ስትሄድም ዝም ያልኳት እንጂ እሷ ስለፈራች ስላስፈራራቻት በቤተሰቧ ስለመጣች ምናምን ምንም የሚቆም ነገር የለም። እኔ እነግራችኋለሁ፣ አስረግጬ ነው ምነግራችሁ። የምሬን ነው፣ የሚቆም ነገር የለም። በቃ ምንም እናቆመው ነገር የለም። ይሄን ደግሞ ለሷ እንዲደርሳት በደንብ ሼር እያደረጋችሁ አድርሱላት። ብዙ ፋይሎችን አዝረክርከን ምናወጣልሽ አመንሽም አላመንሽ ለሁሉም እንዲደርስ በደንብ ሼር ኮፒ ሊንክ እንድታረጉ ትፈልጋለሁ። ቤተሰቦቻችን ሁሌም ከኛ ጋር እንደምትሆኑ እርግጠኛ ነኝ። እንወዳችኋለን፣ እናከብራችኋለን፣ እንመጣለን። ምንም እንዳትፈሩ፣ ምንም እንዳትሰጉ አለንላችሁ። አይዟችሁ። ብሩኬና ሃይሚ መቼም አይለያዩም። አለን። አይዟችሁ፣ በርቱ። አመሰግናለሁ።